ስለ ዝሙት ኃጢአት። ኃጢአትን የሚያመጧት ሁለት ናቸው፣ ሶስተኛው ግን ሞትን ያመጣል። ቁጡ ሰውነት እንደሚቃጠል እሳት ናት፣ እስክታሰጥመውም ድረስ አትበርድም። በሰውነቱም የሚሰስን ሰው እሳትን እስኪያቀጣጥላት ድረስ አይተውም። ለሴሰኛ ሰው እህሉ ሁሉ ይጣፍጠዋል፣ እስኪሞትም ድረስ አያርፍም። ሚስቱን ትቶ የሚሄድ ሰው በልቡ ጊዜው ጨለማ ነው፣ የሚያየኝ የለም፣ አጥር ይጋርደኛል፣ ከዚህ በኋላ ምን እፈራለሁ? የሚያውቀኝም የለም። ልዑልም ኃጢአቴን ይዘነጋልኛል፣ አያስብብኝም ይላል። ነገር ግን እንዳያየው የሰው ዓይንን ይፈራል። የእግዚአብሔርም ዓይን ከፀሐይ 100,000 ጊዜ እንዲበራ የሰውንም ሥራ ሁሉ እንደሚያይ ተሰውሮ የሚሠራንም ሥራ ሁሉ እንደሚያውቅ አያውቅም። ሁሉም ከመፈጠሩ በፊት በእርሱ ዘንድ የታወቀ ነው። ከጨረሰም በኋላ እንዲህ ያደርገዋል። በከተማም መካከል ይበቀለዋል፣ ባልጠረጠረበትም ቦታ ያጠፋዋል። ባሏን ትታ የምትሄድ ሴት እንዲሁ ናት። ከሌላ ወንድ ልጅን ትወልዳለች። በእግዚአብሔር አንዲት ክህደት አደረገች። ሁለተኛም ባሏን ከዳችው። ሦስተኛም በሴሰኝነቷ ሰረቀች፣ ከሌላ ወንድም ልጅን ወለደች። እንዲህ ያለችው ሴት ትዋረዳለች፣ በልጆቿም ትገረፋለች። ዘሮቿ ይጠፋሉ፣ ቅርንጫፎቿም አያፈሩም። ስም አጠራሯም የተረገመ ይሆናል። ለቤቷም መርገምን ታወርሳለች። መርገሟና ውርደቷ ለዘላለሙ አይጠፉም። ያያት ሁሉ እግዚአብሔርን ከመፍራት የሚበልጥ የእግዚአብሔርንም ሕግ ከመጠበቅ የሚጣፍጥ እንደሌለ ያውቃል።